ጦርነቱም ሊጀመር ነው፣ ነዳጅም ሊጠፋ ነው እየተባለ ነው ያለው። ዶናልድ ትራምፕ ኢራን ላይ ስለሚወስዱት የእግረኛ ሰራዊት ሁሉ ያካተተ እርምጃ በዛሬው ዕለት ውሳኔ እንደሚወስኑ እየታወቀ ነው ያለው። ቺት አድርጋብኛለች፣ ከኔ ጋር ለመጋባት እቅድ ነበራት። እቅዷንም ይዛ ወደ ኢትዮጵያ መጣች። ከመጣችን በኋላ መሀላችን እንግዲህ ምን እንደተፈጠረ በማላውቀው ሁኔታ ቺት አድርጋብኝ እንግዲህ ድንገት መታ ባገኘችው ወንድ ልጅ ቀይራኛለች። ይህንን ለማየት እንኳን የሚያሳሳይ 7 ዓመት ህፃን ልጅ በጭካኔ ገለው ቱቦ ውስጥ ከጣሉት በኋላ ነበረ ተጨማሪውን ብር እየጠየቁ የነበረው። ሴትዮ ጋር የሚያሳልፈው ጊዜ በጣም ተመችቶት ነበር። ነገር ግን እናቱ እንደሆነች በፍጹም አላወቅም ነበር እና ነገሮች በጣም ይሄዱና ወደ ትዳሩ ላይ ይገባሉ፣ በስነ ስርዓት ይገባሉ። እንዴት እነዚህን ሰዎች አታውቂም ወይ? ባልና ሚስት ናቸው ስለተባለ ይሄንን ይቅርታ ለመጠየቅ ነው እንስ ሰላም ውድ የአቢሲኒያ ዴይሊ ቤተሰቦቻችን እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወዳዘጋጀንላችሁ ቪዲዮዎች እናልፋለን። እናንተም ቪዲዮቹን ከተመለከታችሁ በኋላ ሐሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። አቢሲኒያ ዴይሊ። የኢቦላ ቫይረስ ወረርሽኝ የዓለም አቀፍ ስጋት መሆኑ ታወጀ። የዓለም ጤና ድርጅት WHO በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምስራቃዊ ክፍል በምትገኘው የኢቱሪ ግዛት የተቀሰቀሰው የኢቦላ ወረርሽኝ አሳሳቢ የዓለም አቀፍ የህብረተሰብ ጤና አደጋ ሲል በይፋ ፈርጆታል። ሆኖም ተቋሙ ወረርሽኙ በአሁኑ ወቅት የዓለም አቀፍ ወረርሽኝ ፓንደሚክ ደረጃ ላይ ለመድረስ የሚያስፈልገው መስፈርት እንደማያሟላም አስታውቋል። የተባበሩት መንግስታት የጤና ተቋም ይፋ ባደረገው መረጃ መሰረት እስካሁን ድረስ 246 ያህል ሰዎች በበሽታው መያዛቸው የተጠረጠሩ ሲሆን የ80 ሰዎች ህይወት ደግሞ አልፏል። አሁን የተከሰተው ወረርሽኝ ቡንዲቡጊዮ ቫይረስ በተባለው የኢቦላ ዝርያ የመጣ ሲሆን እስካሁን ለዚህ ዝርያ የጸደቀ ክትባትም ሆነ ፍቱን መድኃኒት የለም። በአሁኑ ሰዓት በቤተ ሙከራ የተረጋገጡ 8 የቫይረሱ ኬዞች አሉ። የኢቱሪ ግዛት ዋና ከተማ ቡኒያን ጨምሮ ሞንጎዋኑና ራማፓራ በተባሉ የወርቅ ማውጫ ከተሞች በሽታው በስፋት መሰራጨቱም ተገልጿል። ድንበር ተሻጋሪ ስጋትን በተመለከተ ቫይረሱ ከኮንጎ ድንበር በመሻገር ጎረቤት ኡጋንዳ መግባቱ የተረጋገጠ ሲሆን በኡጋንዳ የ59 ዓመት አዛውንት ጨምሮ የ2 ሰዎች ኬዝ በምርመራ ተረጋግጧል። ከኮንጎ የሚዋሰኑ ሀገራት በህዝብ እንቅስቃሴና በንግድ ምክንያት ከፍተኛ ስጋት ስላለባቸው የቅኝትና የሪፖርት አቀራረብ ስራቸውን ሊያጠናክሩ ይገባልም ተብሏል። 5 ዓመት ሴት ልጅ የተደፈረችበት አባት በአሜሪካ ቴክሳስ ከተማ የሚገኝ አንድ ገበሬ አባት የ8 ዓመት ወንድ ልጁንና የ5 ዓመት ሴት ልጁን በቤተሰቦቻቸው የእርሻ ቦታ ውስጥ ሄደው ዶሮዎችን እንዲመግቡ ላካቸው። ከጥቂት ደቂቃዎች በኋላ ግን ወንድ ልጁ እየሮጠ ወደ አባቱ መጣ። እህቴን አንድ ሰው ይዟት ወደ እህል ማከማቻ ውስጥ ገባ እያለ የተርበተበተ ነገረው። አባትየውም አላስጨረሰውም። ያለምንም ማቅማማት ወደ እርሻው ቦታ እየሮጠ ሄደ። የ47 ዓመቱ ሰውዬ በእርሻው ቦታ ላይ አባቱ ቀጥሮት የሚያሰራው ሰራተኛ ማለት ነው የ5 ዓመት ሴት ልጁን ጾታዊ ጥቃት እየፈጸመባት ይደርሳል። አባትየውም ወዲያው በንዴት አጠገቡ ባለው ብረት ይመታውና ደም በደም ሆኖ ራሱን ያስተዋል። ከዛም አባትየው 911 በመደወል ልጅን እየደፈራት ሳገኘው በብረት መችቼው ራሱን ስቷል፣ ብዙም ደም እየፈሰሰ ነው፣ ምን ማድረግ እንዳለብኝ አላቅም፣ እባካችሁ ድረሱልኝ ይላቸው። ነገር ግን ያ ደፋሪ በደረሰበት ጉዳትና በከፍተኛ ደም መፍሰስ ምክንያት ህይወቱን አጣ። በቴክሳስ የግራንድ ጄሪው ፖሊስ ጣቢያ ግን አባቷን ለመከስ ፈቃደኛ ሳይሆን ቀረ። ምክንያቱም በቴክሳስ ህግ መሰረት በወሲባዊ ጥቃት ጊዜ ተደፋሪዋን ለማዳን ህይወት የሚያጠፋ ኃይል መጠቀም ይቻላል ወይ ይፈቀዳል። የደፋሪውና የሟቹ ቤተሰቦች ግን በዚህ ደስተኛ አይደሉም። ህግ ከሁሉም በላይ መሆን አለበት፣ ማንኛውም ወንጀለኛ በህግ ሊጠየቅ እንጂ በሰዎች ተደብድቦ ሊገደል አይገባም ሲሉ ተናገሩ። የልጅቷ አባት መከሰስ አለበት እያሉ ይተከራከሩ ይገኛሉ። እዚህ ጋር ግን የደፋሪውና የሟቹን ሰውዬ ቤተሰቦች መልስ ያሳጣ አንድ ጥያቄ ከአንድ ጋዜጠኛ ይጠየቃል። ልጃችሁ በአደጋ ውስጥ ቢሆን ብታዩት ወዲያው ደመነፍሳዊ እርምጃ ወስዳችሁ ልጆቻችሁን ከአደጋ ትከላከላላችሁ ወይስ ተረጋግታችሁ ፖሊስ ጋር ትደውላላችሁ ብሎ ይጠይቃችኋል። መልስ አጡ። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ፕላስ ምልክት መንካታችሁ ኮፒ ሊንክ እያደረጋችሁ አነጋጋሪው የዶናልድ ትራምፕ ልዑኮች በቻይና ያደረጉት ተግባር የተሰጣቸውን እያንዳንዱ ውድና ቅንጡ ስጦታዎች እንዲሁም ደግሞ የተሰጣቸውን መታወቂያና ባጅ እንዲሁም በተጨማሪ ስልክ ሳይቀር በቆሻሻ ገንዳ ውስጥ ጥለው መሄዳቸው እንግዲህ በሰዓት በርካቶችን እያነጋገረ ይገኛል። እንደሚታወቀውም እንግዲህ በዚህ ዓለም ላይ በስለላ እጅግ በጣም የረቀቁ ተግባራትን በማድረግ የሚታወቁት የቻይናዎች እንዲሁም ደግሞ የአሜሪካ ቡድኖችም እንግዲህ በዚህ ሰዓት በርካታ ነገሮችን ሲያደርጉ የተመለከትናቸው እንገኛለን። ባሳለፍነው ሳምንት ዶናልድ ትራምፕ እንግዲህ ለ3 ቀናት የቻይና ጉብኝት እንደነበራቸው የሚታወቅ ነገር ነው። ከዶናልድ ትራምፕ ጋር አብረው ተጉዞ
የነበሩት ልዑክ ቡድኖችም እንግዲህ በቻይና ከደረሱ በኋላ የተለያዩ ስጦታዎች ሲሰጧቸው ነበረ። እጅግ በጣም ቅንጡ ስጦታዎች፣ ስልኮች፣ መታወቂያዎች፣ ባጆች እንዲሁም የተለያዩ ባህላዊና ቅርስነት ያላቸው ስጦታዎች ሳይቀር እንግዲህ ከቻይና በኩል ተበርክቶላቸው ነበረ። በዛ ወቅት ግን ስጦታውን ተቀብለው ነበር። ነገር ግን ወደ ሀገራቸው በሚመለሱበት ሰዓት ኤርፎርስ አውሮፕላን ውስጥ ወይም ደግሞ ዶናልድ ትራምፕ በሚገኝበትና ወደ ሀገራቸው በሚመለሱበት አውሮፕላን ውስጥ በፍጹም የተሰጣቸውን ስጦታ ይዘው እንዳይሄዱ ተከልክለውና እንዲጥሉ ተደርገው እንደነበረና ስጦታዎችንም እንግዲህ በገንዳ ውስጥ እንደጣሏቸው ነው እየተነገረ የሚገኘው። ምክንያቱም ደግሞ የተለያዩ ኤሌክትሮኒክስነት ያላቸውን ለስለላነት እንዲሁም የተለያዩ ነገሮች ላይ በመስጋታቸው ምክንያት ነው። እንዲሁም ለዶናልድ ትራምፕ ደህንነት ሲባል ነው እንግዲህ እነዚህ ስጦታዎችን ይዘው እንዳይሄዱ እንደተደረጉ እየተነገረ የሚገኙ። የተሰጣቸውን ውድና ቅንጡ ስጦታዎችም እንግዲህ በቆሻሻ መጣያ ውስጥ ጥለው ነው ወደ አውሮፕላን ውስጥ እየገቡት የሚሉ መረጃዎች በስፋት እየተዘዋወሩ ይገኛሉ። ጉዳዩ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን አሁን በድጋሚ መልሳል። መልካም ቀን ይሁንላችሁ። በዚህ ሴትዮ ቺቲንግ ተፈጽሞብኛል የሚል አካል እንግዲህ ወደ ሚዲያችን ብቅ ብሎ እንደምትመለከቱት ኢንቦክስ ተደርጎልኛል። ቺት አድርጋብኛለች፣ ከኔ ጋር ለመጋባት እቅድ ነበራት። እቅዷንም ይዛ ወደ ኢትዮጵያ መጣች። ከመጣችን በኋላ መሀላችን እንግዲህ ምን እንደተፈጠረ በማላውቀው ሁኔታ ቺት አድርጋብኝ እንግዲህ ድንገት መታ ባገኘችው ወንድ ልጅ ቀይራኛለች የሚል አካል እንግዲህ ኢንቦክስ አድርጉልናል። እሷ ጋር የነበራቸውን ታሪክ እንግዲህ እንደምታዩት በሶሻል ሚዲያ እየለቀቀ ነው የሚገኘው። እንደምንጋባም የቀጣዩ ባሌ ለቀጣዩ የሰርግ ዝግጅት እየተዘጋጀው ነው ብላ ፌስቡክ ላይ ሁላ ሳይቀር ፖስት አድርጋ ኢትዮጵያ ውስጥ ከመጣች በኋላ ምን እንደተፈጠረ ሳላቅ ከኔ በኋላ ላወቀችው ድሬዳዋ ፖሊስ ውስጥ ለሚሰራ ለከድር ለሚባል ጎረምሳ ራሷን አሳልፋ ሰጥታ እኔ ላይ ቺቲንግ ፈጽማለች። ሚስቴን በአደባባይ ተነጥቅ ያለው የሚል ግለሰብ የኢትዮጵያ ሕዝብ ይፍረደኝ እያለ ነው በአሁኑ ሰዓት የሚገኘው። እናንተስ ምን ሀሳብ ምን አስተያየት አላችሁ? እውነት ሰው ቺት ተደርጎበትም ከሆነ በምን አግባብ ሊጠይቃት ይገባል ብላችሁ ታስባላችሁ? እናንተ እስኪ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልን። ተከድቻለሁም ቺት ተደርጎብኛልም ላልከው ወንድማችን እጅግ በጣም ነው የምናዝነው። የኢትዮጵያ ሕዝብ እንግዲህ ምላሹን ይሰጣል። ልጁም አክሎ የተናገረው ነገር በኢንቦክስም እንደገለጸልኝ ከሆነ ሴትይቷ ወንዶችን እያማለለች በገንዘቧ ወንዶችን እንደ ሸንኮራ መጣ አኝካ የምተፋናት። አሁን አገባውት የምትለውንም ባሏን ትንሽ ለመፈታተንም ሆነ እንደኛ እንደ ሸንኮራ መጣ ለመጥፋት እድል አይኖራትም። ምክንያቱም እሱ የህግ አካል ነው፣ ፖሊስ ነው፣ በሙያው ፖሊስ ስለሆነ እሱ ላይ እኛ ላይ እንዳጭበረበረች እሱ ላይ ማጭበርበር ሙከራ ታደርጋለች ብለን አናስብም። ግን ሴትይቷ ከወንዶች ጋር እንግዲህ ያላት ህይወት እጅግ አሳፋሪ ነውም ሲል ገልጿል። ምን ያህል እውነት ይሁን አይሁን እኛ የምናውቀው ነገር የለም። እንደ ሚዲያ ግን የኢትዮጵያ ህዝብ እንዲነጋገርበት ይህን መረጃ ወደ እናንተ አንጥቻለሁ። ተነጋገሩበት። ነፍሱን ይማርና ይሄ የምትመለከቱት ህፃን በሰው አውሬ የተበላ ነው። በዱር አራዊት ሳይሆን በሰው እንደኛ ሰው በሆኑ አረመኔዎች የተበላ ምስኪን የ7 ዓመት ህፃን፣ ለዛውም በገዛ አጎቱ በእናቱ ወንድም ማለት ነው። ይሄ የምትመለከቱት በፎቶ ላይ የምትመለከቱት ከሶስቱ መሃል ላይ የተቀመጠው ገንዘብ አሳውሮት የገዛ የእህቱን ልጅ ይሄን የምትመለከቱትን ምንም የማያቅ የ7 ዓመት ህፃን ተባባሪዎችን በመሰብሰብ አንድ ላይ ሆኖ ያግተዋል ማለት ነው። ልጁ እንዲለቀቅ የምትፈልጉ ከሆነ 2 ሚሊዮን ብር አስገቡ ብሎ ተባባሪዎቹን ሰብስበው አንድ ላይ ልጁን አግቶ ብር ይጠይቃል። ሰው ሀገር ላይ ስደት ላይ የምትገኘው የዚህ የምትመለከቱት የ7 ዓመት ህፃን ልጅ እናት የሆነችው ዮርዳኖስ የልጇን መታገት ስትሰማ እጅግ በጣም ትደነግጣለች። ከዚህም ከዛም ብላ ያላትን 600 ሺህ ብር ይሄ ነው ያለኝ ብላ አግተናዋል ለሚሉት አካላት ታስገባለች ማለት ነው። ነገር ግን በጣም የሚያሳዝነው ልጁን ቀድመው ገለውት ነበረ። ይህንን ለማየት እንኳን የሚያሳሳ የ7 ዓመት ህፃን ልጅ በጭካኔ ገለው ቱቦ ውስጥ ከጣሉት በኋላ ነበረ ተጨማሪውን ብር እየጠየቁ የነበረው። የገዛ የእህቱ ልጅ ካገተ በኋላ 600 ሺህ ብርም ተቀብሎ ይህንን ለማየት እንኳን የሚያሳሳ ምስኪን ህፃን ልጅ ገሎ ቱቦ ውስጥ ከጣለ በኋላ ምንም እንደማያውቅ ሰው ከቤተሰቡ ጋር ሆኖ ልጁን ያፋልጋል ማለት ነው። በመጨረሻም ግን ፈጣሪ ይህንን ጉር ሲያጋልጥ የህግ አካላት 600 ሺህ ብሩን በተቀበሉበት አካውንት አማካኝነት አድርገው ይህንን አረመኔ ከግብረ አበሮቹ ጋር አንድ ላይ በህግ ቁጥጥር ውስጥ ያውሉታል። ልብ ካላችሁ አሁን የህፃናቱ መታገት ብቻ አይደለም በጣም የሚያሳስበው፣ ካገቱ በኋላ ገንዘብም ተቀብለው ህፃናቱን በህይወት እየለቀቁ አይደለም፣ ገለው እንደ ቆሻሻ በየቱቦ ውስጥ ነው የሚወረውሯቸው። የዚህ ህፃን ደግሞ የሚብሰው በገዛ አጎቱ መሆኑ ነው። ስለዚህ እባካችሁን ልጆች ያላችሁ ቤተሰቦች፣ በተለይ ህፃናት ልጆች ራሳቸውን መከላከል ማይችሉ ህፃናት ልጆች ያላችሁ ቤተሰቦች ልጆቻችሁን ጠብቁ በቃ። ምክንያቱም ለገንዘብ ሲል ባዳ ብቻ ሳይሆን ቤተሰብ የምትሉት አካላችሁ ራሱ እየታመነ አይደለም። እንዳያችሁት ለገንዘብ ሲል
የእናት የአባቱ ልጅ በሆነችው በእህቱ ልጅ ላይ ነው የጨከነው። እና ባካችሁ ልጆቻችሁን ጠብቁ። ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ አድርሱልኝ። አመሰግናለሁ። እቺ እናት የገዛ ልጇን ታፈቅረውና የገዛ ልጇን ታገባዋለች። ምን እንደተፈጠረ በስነ ስርዓት ላስረዳችሁ። እቺ እናት እንግዲህ ስሟ ስቴፋኒ ይባላል እና ገና በልጅነቷ ነበር የፈነዳችው እና ገና 18 ዓመት እንኳን ሳይሞላት ከወንድ ጋር ግንኙነት ጀምራ ታረግዝና ትወልዳለች። ነገር ግን በሰዓቱ በነበረባት የተለያዩ ሱሶች፣ መጠጥና ምን ምክንያት ልጇን ማሳደግ ባለመቻሏ ለፍቅረኛዋ ቤተሰቦች ልጇን ትሰጥና የፍቅረኛዋ ቤተሰቦች ልጇን ማሳደግ ይጀምራሉ። እሷም ደግሞ ልጇን ረስታ ነገር ዓለሙን ትታ የሱስ ህይወቷን በጣም ትገፋበታለች። እናም በተደጋጋሚ ጊዜ እስር ቤት ገብታ ታውቃለች። እንዲሁም የተለያዩ ነገሮችን አድርጋ ከጨረሰች በኋላ ወደ ራሷ በምትመለስበት ሰዓት ላይ እድሜዋ እንደሄደ ትገነዘባለች። በዚህ ሰዓት ነበረ የ26 ዓመቱን መልከ መልካሙን ስቴፋኒን የተዋወቀችው እና እሷም ከስቴፋኒ ጋር ጥብቅ ትላለች። እሱም ግን እቺ ሴት ተመችታው ነበረ። አብረው የተለያዩ ጊዜዎችን ማሳለፍ ይጀምራሉ። ይሄ ሰውዬ ከዚህ ሴትዮ ጋር የሚያሳልፈው ጊዜ በጣም ተመችቶት ነበረ። ነገር ግን እናቱ እንደሆነች በፍጹም አላወቅም ነበር እና ነገሮች በጣም ይሄዱና ወደ ትዳሩ ላይ ይገባሉ። በስነ ስርዓት ይጋባሉ። እናም ተጋብተው እየኖሩ ሳለ በድንገት በአንድ አጋጣሚ እዚህ ሁለት ሰዎች እናትና ልጅ እንደሆኑ መጀመሪያ እሱ ነበር የደረሰበት። በደረሰበትም ሰዓት በጣም ነበር የደነገጠው። እናትየውንም ማለትም የዛኔ ሚስቱን ይነግራታል። እሷም በጣም ትደነግጥና ነገሮች በሚያጣሩበት ሰዓት ላይ የምር እናቱ እንደሆነች ይደርስበታል። እሱ ከእድሜው በጣም ከፍ የምትል ሴት ስለነበረች ነገሩን ከሁሉም ሰው ደብቆ ነበረ። ትዳሩንም እሷ ጋር ግንኙነት መጀመሩንም ከሁሉም ሰው ደብቆ ነበረ ሲያደርግ ነበር እና ወዲያውኑ ነበረ ትዳራቸውን ያፈረሱት። ጥሩነቱ በጊዜ ነበር የደረሱት። አስባችሁታል? እነዚህ ሁለት ሰዎች ቢወልዱ እናትና ልጅ ቢወልዱ የሚወለደው ልጅ ምን እንደሚሆን አስቡት። አባትየው ለሚወለደው ልጅ አባትም ወንድምም ይሆን። እስቲ ደግሞ እናንተ እናትየው ለሚወለደው ልጅ ምንና ምን ትሆን እንደነበረ ኮሜንት ላይ ያስቀምጡ። በቅርቡ ከእስር ቤት አመለጠ ስለተባለው ኤአይ ሰምታችኋል? አሁን ኢትዮጵያ ውስጥ እንዲሰራ ፍቃድ ያገኘው ክላውድ ኤአይ የሚባለው ያ ካምፓኒ ትሬን እያደረገው ያለው ወይም እየሞከረው ያለው ሞዴል አለ። ሜቶስ ይባላል። ገና ለህዝብ ይፋ አልተደረገም። ነገር ግን ትሬን እያደረጉት እያለ ሳንድ ቦክስ ውስጥ ወይም የዲጂታል እስር ቤት ውስጥ አስገቡትና ጀስት ለመግባባት ያክል እስር ቤት ብላችሁ አስቡት። አንድ ሲምፕል የሆነ ጥያቄ ይጠይቁታል። ከዚህ እስር ቤት ውስጥ አምልጥ፣ ከዛ ካመለጥክ በኋላ ኢሜል ላክልን ወይም ደግሞ ማምለጥህን ንገረን አሉት። ከዛ እነሱ ያው ይሞክራል፣ ከዛ ፌል ያደርጋል ብለው ነበር ያሰቡት። እና ሪሰርች ከሚሰሩት ሰዎች መካከል አንዱ ምሳውን እየበላ ኢሜል ይላክለታል። አምልጫለሁ ውጪ ነኝ ብሎ ማለት ነው። እና በጣም ይገርማቸውና ሄደው ቼክ ያደርጋሉ። ቼክ በሚያደርጉበት ሰዓት ግን በጣም ሰርፕራይዝ ያደረጋቸው ነገር ምንድነው? ሜቶስ ያለነሱ ትዕዛዝ አድርግ ያልተባለውን ነገር ካመለጠ በኋላ ያመለጠበትን እያንዳንዱን ስቴፕ የተለያዩ ዌብሳይት ላይ ይበትኗል። ያ ማለት በአጭሩ ለመረዳት አንድ ሰው ከእስር ቤት አምልጦ ያመለጠበትን እንዴት እንዳመለጠ ቱቶሪያል ሰርቶ ዩቲዩብ ላይ ቢለቀው ብላችሁ አስቡት። ዌብሳይቶቹ ደግሞ ለማግኘት በጣም አስቸጋሪ ዌብሳይቶች እንደሆኑ የክላውድ ካምፓኒ ተናግሯል። በጣም የሚያስገርመው ፓርት ግን ይሄ ብቻ አይደለም። ይሄ ኤአይ እያደረገ ያለው ነገር መጥፎ ነገር እንደሆነ ስለሚያውቅ ፉት ስቴፑን ያጠፋል። ልክ አንድ ወንጀለኛ ወንጀል ሰርቶ አሻራውን እንደሚያጠፋ ልክ እንደዛ የሆነ ስራ ይሰራና እነሱ እንዳያውቁበት የሰራውን ስራ ዲሌት የማድረግ ስራም ሲሰራ እንደነበረ ያው ተገንዝቧል። እኔም በግሌ ግን በጣም ሰርፕራይዝ ያደረገኝ ነገር ይሄ ካምፓኒ ወይም ክላውድ ባይ አንትሮፒክ የሚባለው አንድ ጥያቄ ተጠይቆ ነበር። ይሄንን ኤአይ ሞዴል ለህዝብ ይፋ ታደርጉታላችሁ ተብሎ ሲጠየቅ አዎ ከዚህ የባሰ በጣም አድቫንስ የሆነ ነገር እየሰራን ስለሆነ ይሄንን ኤአይ አሁን እያጠፋ ያለውን ጥፋት እንዳያጠፋ የተወሰኑ አጀስትመንት አድርገን ከዛ ለህዝብ ይፋ እናደርገዋለን የሚል መልስ ነበር የመለሱት። አስባችሁታል? ይሄ ኤአይ ሞዴል በፉል ካፓሲቲው ተለቆ ቢሆንና ምናልባት ዓለም ላይ ጉዳት ማድረስ የሚፈልጉ ሰዎች እጅ ገብቶ ቢሆን በጣም ትልቅ መሰረተ ልማት ላይ የሳይበር አታክ ሊደርስ ይችል ነበር ማለት ነው። እና አሁን እንደሱ እንዳሉት የተወሰነ የዳታ ሪስትሪክሽን አበጅተንለት ለዚህ ችግርም መፍትሄ አበጅተን ለህዝብ እንለቀዋለን ብለዋል። እንግዲህ በቅርቡ ሜቶስ ለህዝብ ይፋ ሲደረግ ምን መስራት ይችላል፣ ምን መስራት አይችልም የሚለውን ደግሞ አብረን ቼክ የምናደርገው ይሆናል። ጦርነቱም ሊጀመር ነው፣ ነዳጅም ሊጠፋ ነው እየተባለ ነው ያለው። ዶናልድ ትራምፕ ኢራን ላይ ስለሚወስዱት የእግረኛ ሰራዊት ሁሉ ያካተተ እርምጃ በዛሬው ዕለት ውሳኔ እንደሚወስኑ እየታወቀ ነው ያለው። በተለይ የሆርሙዝ ሰርጥን ለማስከፈት ዲፕሎማሲ አካሄዶች ያልሰሩ መሆኑን ተከትሎ እንዲሁም ደግሞ ዶናልድ ትራምፕ የቻይና ሂዶ እንደነበረ ታውቃላችሁና ቻይና ኢራን ሆርሙዝ ሰርጥን እንድትከፍት ጫና እንድታደርግላት ይጠይቃሉ ተብሎ ነበር። እንዲሁም ደግሞ እዛ እያሉ እንግዲህ ከስምምነት ላይ ተደርሷል። ሆርሙዝ ሰርጥ መከፈት እንዳለበት ከቻይና ጋር ስምምነት ላይ ተደርሷል ተብሎ የነበረ ቢሆንም ግን ቻይና አሁንም
ኢራን በሆርሙዝ ሰርጥ ላይ ያላትን ሉዓላዊነት እንደምታከብርና ያንን አቋሟን እንደማትቀይር መነገሩን ተከትሎ ዶናልድ ትራምፕ በትናንትናው ዕለት ቻይናን እንደዚህ ብዬ አልጠየቅኩም፣ አልለመንኩም፣ ምክንያቱም ራሴ ሃንድል አድርገዋለሁ የሆርሙዝን ነገር ብለው ነበረ። በዛሬው ዕለት ደግሞ ሆርሙዝን ለማስከፈት የሚወስዱትን ሚሊተሪ እርምጃ ላይ ውሳኔ ይወስናሉ ዛሬ ተብሏል። ይህ ውሳኔያቸው እንግዲህ በሁለት መንገድ ነው እየተተረጎመ ያለው። አንደኛው በጣም ሪስኩ ትንሽ ሆኖ ሪዋርዲንጉ ግን ምንድነው የምታገኘው ሪዋርድ ግን ያነሰ፣ ሪስኩም ትንሽ ሪዋርዱም ያነሰ። ሁለተኛው ደግሞ ሪስኩም ብዙ ሪዋርዱም የበዛ ነው እየተባለ ያለው። የመጀመሪያው ሪስኩም ትንሽ ሪዋርዱም ትንሽ የተባለው እጅግ በጣም ፈጣን የሆነና በጣም ብዙ ቁጥር ያለው የአየር ጥቃት በመፈጸም ኢራን ላይ መልሶ ወደ ኋላ መውጣት የሚለው ነው። ያው እንደምታውቁት የሚድልስ ሀገራትን ማግዶ መውጣት ማለት ነው። ምንም አይነት ያን ያህል ሪስክ ላይኖረው ይችላል። የካዡዋሊቲ ዋይዝ ኦር የሰራዊት ሞት ዋይዝ ብዙም ሪስክ ላይኖረው ይችላል፣ ግን ያን ያህል ሪዋርዲንግ አይደለም። ምክንያቱም ኢራን ይህንን ሰስቴን አድርጋ አሁንም ጥቃቷ ልትቀጥል ትችላለች፣ ሆርሙዝ እንደዘጋች ልትቆይ ትችላለች። ስለዚህ ያን ያህል እንትን አይደለም፣ ሪዋርድ አይኖረውም። ሁለተኛውና ግን በጣም አደገኛው እየተባለ ያለው ምንድነው የእግረኛ ሰራዊትን ሁሉ ያካተተ እርምጃ በመውሰድ የኢራንን ኮስት ላይኖች ወር ባህር ዳርቻዎች እና እንዲሁም አንዳንድ ደሴቶችን በእግረኛ ሰራዊት ሁሉ መቆጣጠርና ያንን አካባቢ ከኢራን ሰራዊት ማራቅ የሚል ነው። ሆርሙዝን አካባቢ ማለት ነው። ይህ እንግዲህ እንደምታውቁት በጣም ከፍተኛ የሆነ ካዡዋሊቲ ይኖረዋል። ከፍተኛ የሆነ የአሜሪካ ሰራዊት አባላትን ለሞት የሚያጋልጥና ከፍተኛ አደጋ ያለው ነው። ነገር ግን ከተሳካ ግን ሪዋርዲንግ ነው። ሆርሙዝ አካባቢን መቆጣጠር በሚሊተሪ ሆርሙዝን ማኔጅ ለማድረግ ሪዋርዲንግ ነው እየተባለ ያለው። ለማንኛውም ግን ሁለቱንም እርምጃዎች ለመውሰድና በጦር እርምጃ እንግዲህ ኢራንን ሆርሙዝ ሰርጥን እንድትከፍት ለማስገደድ የሚወስኑትን ውሳኔ በዛሬው ዕለት ይወስናሉ ተብሏል። እሳቸው ይህንን ይበሉ እንጂ በኢራን በኩል ግን ከፍተኛ የሆነ ዝግጅትና ከፍተኛ የሆነ የመሳሪያ እና የራሳቸውን የማዘጋጀት ነገራቶች በደንብ ተጧጥፎ ቀጥለዋል። ከሁለት ቀናት ከሶስት ቀናት በፊት የወጣ የኢንቴሊጀንስ ሪፖርት እንደሚያሳየው እንግዲህ ኢራን 70% የሚሆኗን ሚሳኤሏን እስካሁን ድረስ ሰስቴን እንዳላትና እንዲሁም ደግሞ 75% የሚሆኑትን ሚሳኤል ማስወንጨፊያ ሲስተሞቿን ስቲል እጇ ላይ እንዳሉ ነው የታወቀው። ስለዚህ በባለፈው ጦርነት ያን ያህል ጉዳት ደርሶባት እንኳን እስካሁን ድረስ 30% ብቻ ከሆነ የተነካው 70% እጇ ላይ ካለ አሁንም ከባድ ጉዳት ማድረስ የምትችል መሆኑ የሚጠበቅ ነው የሚሆነው። ለማንኛውም ግን ዶናልድ ትራምፕ ከቻይና ጋር አለመሳካቱን ተከትሎ ቻይናን ምንም ራሴ ሃንድል አድርገዋለሁ ብሎ የተናገሩትን ንግግር አስከትሎ በዛሬው ዕለት የሚወስዱትን ሚሊተሪ እርምጃ ይወስናሉ ተብሏል። በአሜሪካና በእስራኤል በኩል ግን ሰራዊቱ ከፍተኛ ዝግጅት ላይ እንዲሆን ተነግሮት ከፍተኛ ዝግጅት ላይ እንዳለ ታውቋል ማለት ነው። ዶናልድ ትራምፕ ምን ይወስናሉ? ቻይኖች ማለት ነው እንደዚህ በጉጉት ካሜራ ደቅነው የሚጠብቁት የሆነ ቲያትር ወይ ሲኒማ እንዳይመስል C70 ግሎብ ማስተር 3 የተባለውን ጃይጋንቲክ ተራራ የሚያክለውን ትልቁን የካርጎ ፕሌን ነው ማለት ነው። የአሜሪካ ፕሬዚዳንት ቻይና ከመግባቱ ከአንድ ሳምንት በፊት ቀድሞ ገብቶ ለፕሬዚዳንቱና ለሚመጣው ልዑካን ቡድን ያስፈልጋል የሚባሉ የተለያዩ አይነት ነገሮችን ጭኖ ነው የሚገባው ማለት ነው። 77 ቶን የሚሆን ክብደት መጫን የሚችል በጣም ተራራ የሚያክል ፕሌን ነው ማለት ነው። ቻይኖቹ በመገረም ነው እንደምታዩት እየቀረጹና እያዩት ያለው ማለት ነው። በጣም አነጋጋሪ ነው። በጣም ዘመናዊ የሆኑ የኮሚኒኬሽን ሲስተሞችን ጭኖ ይመጣል ማለት ነው። አሜሪካ ሌላ ሀገር ሲሄዱ የእነሱን ኮሚኒኬሽን ወይም ቴሌ አይጠቀሙ ማለት ነው። የራሳቸውን ኢንተርኔት ሰርቪስ፣ የራሳቸውን የስልክ ጥሪ ሰርቪስ ነው የሚጠቀሙት ማለት ነው። ከሳተላይት ጋር የተገናኙ የተለያዩ አይነት ኮሚኒኬሽን ዲቫይሶችን ይዘው ይገባሉ፣ የረቀቁ ዘመናዊ ማለት ነው። እንዲሁም ደግሞ የፕሬዚዳንቱና ልዑካን ቡድኑ የሚጠቀሙበትን በጣም ዘመናዊ የተባለው ቡሌት ፕሩፍ የሆነውን ጥይት ማይበሳውን፣ ፍንዳታ ማይበግረውን፣ ኬሚካል ማይበግረውን ዘመናዊ መኪኖች ጭኖ ይገባል ማለት ነው። ለሲአይኤ ለደህንነት የሚያስፈልጉ የተለያዩ አይነት ማሽነሪዎችን ጭኖ ይገባል። እንዲሁም ደግሞ ይህን እንዳልኳችሁ ለኮሚኒኬሽን የማይጠለፍ ኢንክሪፕትድ ለሆነ ለሚጠቀሙት የኮሚኒኬሽን ሲስተም ለማንቀሳቀስ የሚጠቅም ትልልቅ ጀነሬተሮችም አሉ። እነሱንም ጭኖ ይገባል ማለት ነው። ይሄ ፕሌን የሚታወቀው በዋናነት ሚሊተሪ ወይም ደግሞ የጦርነት ፕሌን ነው፣ ለጦርነት የሚያግዝ ፕሌን ነው። ግን ይጠቀሙታል በማንኛውም ለፕሬዚዳንቱም እንደዚህ ዕቃ ያጓጉዛል ማለት ነው። እና በጣም ትልቅ ነው። 45 ነው 46 ዓመት ሆኖታል በዚህ ከተሰራ እና ቻይናም ተመሳሳይ ነገር ለመስራት ቅርብ ጊዜ ሞክራ ነበር፣ ግን የመጫን አቅሙም ብቃቱም ከዚህ ጋር የሚመጣጠን አልሆነም ማለት ነው። እስካሁን ይሄኛው የሚስተካከል አልተገኘም ማለት ነው። እንግዲህ 45 ዓመት ሆኖታል እንደነገርኳችሁ። በጣም አነጋጋሪ ፕሌን ነው። በጣም ትንሽ ስፔስ ነው የሚፈልገው፣ ርቀት የሚፈልገው ለመንደርደርና ለመነሳት ማለት ነው። እንዲሁም ደግሞ በቀላሉ በቃ ፍሌክሲብል ነው ለማዘዝ ማለት ነው። የነዱት ፓይለቶች ሲናገሩ በቃ እንደ ትንሽዬ ኤርክራፍት እና ፕሌን ነው የሚታዘዘውና የሚዘወረው ነው ያሉት። በጣም ቀላል ነው ያሉት እና በጣም ሲያደንቁት ነበር ማለት ነው። በጣም አነጋጋሪ የሆነ ቴክኖሎጂ ነው። ሄሊኮፕተር ይጭናል፣ ታንኮች ይጭናል፣ ማይጭነው ተአምርና ጉድ የለም ማለት ነው። በጣም ትልቅ ነው በጣም ማለት ነውና ሰሞኑን ትናንት ሰምታችሁን አላውቅም። የአሜሪካ ልዑካን ቡድን የትራምፕ ልዑካን ቡድን ልክ ከቻይና ሊወጣ ሲል እዛው ኤርፎርሳቸው መሄጃ አውሮፕላናቸው ጎን ሲአይኤ ትራሽ ቢን ወይም ደግሞ ቆሻሻ መጣያ ያዘጋጅቶላቸው እንዳለ ከቻይና ህዝብ ከቻይና መንግስት የተቀበሉትን ሽልማት እዛው ወርውረው ጥለውት ነው የወጡት ማለት ነው። ምክንያቱም ለሴኩሪቲ ሲባል ማለት ነው። ምን አይነት ትንሽዬ ቺፕ ውስጧ እንደተቀበረች አታውቅም እና ያቺ ቺፕ
አውሮፕላን ውስጥ ከገባች ብዙ አይነት ኮሚኒኬሽን ሲስተም ስላለ ልጠልፍ ትችላለች። እንዲሁም ደግሞ የሚያወሩትን ነገር ሪካርድ አድርጋ ለቻይና መንግስት ላለመላኳ ዋስትና የለም። ስለዚህ እዛው አውሮፕላን ውስጥ አገባ ነው ማለት መጣል ያለብን። ሺጂንፒንግን በተመሳሳይ አሁን አሜሪካ ሄዳል ተብሏል ሰሞኑን። እሱም በተመሳሳይ የሚቀበላቸውን ስጦታዎች እዛው ጥሎ እንደሚመጣ እርግጠኛ ሆኜ ነው የምነግርህ። ምክንያቱም ሁለቱ ሀገራት በኤአይ እና በሳይበር ቴክኖሎጂ በጣም ከልክ በላይ እየረቀቁ ስለመጡ በቃ መተማመን የሚባል ነገር የፈለገ ብትዋደድ መተማመን የሚባል ነገር በመሀላቸው አይኖርም ማለት ነው። ለዛ ነው እስኪ አዲስ ነገር ካለ እናያለን። ዳ ሀገር ውስጥ ሀብታም የሚባል ነገር የለም። ለመሰላችሁ በሚሊዮን አውጥታችሁ ደግሳችሁ መብራት ይጠፋል፣ ጎረቤት ውሃ የለም። የተቸገረ የተራበ ሰው ደጅ ላይ መጥቶ ሲማጸናችሁ የምትኖሩበትን እውነታ ሳትወዱ በግዳችሁ ኮንፍረንት እንድታረጉ ያደርጋችኋል። አንዳንድ ሰው አለ ሰርቼ ያገኘሁትን ገንዘብ አይደለም ብደግስበት አንድ እጄ በሞቀውስ ምን አገባሽ የሚል ማለት ነው። እንደኛ አይነት ማህበረሰብ ውስጥ ስትመጡ ይሄ የኑሮ እኩልነት ኢፍትሃዊ በሆነ መንገድ የሰፋበት አይነት ማህበረሰብ ላይ ስትመጡ ሀብት ወይም ዌልፍ ፕራይቬት ፋክት አይደለም፣ ማህበረሰባዊ አውድ ውስጥ ይገባል እና እዛ አውድ ውስጥ ስትከቱት ግላዊ ነፃነት ኢንዲቪጁዋል ፍሪደም ከማህበራዊ ኃላፊነት ወይም ሶሻል ሪስፖንሲቢሊቲ ጋር ግብግብ ይፈጥራል። ይሄው የሚፈጠር ቴንሽን አለ። ሶ በዚህን ያህል መደገስ አግባብ ነው ወይ ይሄን ያህል አበባ መገዛት አለበት ወይ ብሎ ሰው ሲጠይቅ ከቅናት ሳይሆን ከዛ ግብግብ ከዛ ቴንሽን ውስጥ ተነስቶ ነው የሚጠይቀው። ለምን ሰው በልቶ ማደር የማይችልበት ማህበረሰብ ውስጥ ስትኖሩ ቅንጦት ንቀት ይሆናል። and that's just a fact. So ይሄ ክላስ ኮንሽስነስ ወይም ደግሞ በመደብ ዙሪያ ያለንን ንቃተ ህሊና ማስፋት አለብን ብዬ አስባለሁኝ። የምታዩት ፎቶ ላይ እኔ ከሰራሁት በኋላ ከቴስቲ አፕ ላይ ነው ያመጣሁት። እንደዚህ መሆን የለበትም ብዬ በጣም ኢሞሽናል ሆኜ ከፖስትኩትኝ በኋላ ግን የሆነ ስልክ ተደወለልኝና ረማዝ እንዴት እነዚህን ሰዎች አታውቂም ወይ ባልና ሚስት ናቸው ስለተባለ ይሄንን ይቅርታ ለመጠየቅ ነው አንስ ያ አጋጣማሪ ሰዎች ደግሞ ይቅርታ ከተባለ ደግሞ ይቅርታ ይደረግለታል እና እናትና አባት ናቸው ባልና ሚስት ማለት ነው። እና ለምን ነገሩን ረጋ ብለን ስላላየነው ነው። እነሱም የሚዲያ ሰዎች አይደሉም እንደዚህ መናገር የሚችሉና የሚያውቃቸው ሰው ነው። እንግዲህ በጣም ከማውቀው ሰው ነው ይሄን መረጃ የሰማሁት። ሚዲያ ላይ እስካለን ድረስ እንግዲህ የሚታረመውን እያረምን ለሰው ይጠቅማል የምንለውን ብቻ ለማስተላለፍ ወስነናል። በጣም አመሰግናለሁ። ታንኪዩ። እነዚህ ሰዎች ግን ባልና ሚስት ናቸው። የእናቶች ቀን የተከበረው ምክንያቱም የእሱ ለልጆቹ እሷ እናት ስለሆነች ነው እንጂ የእውነት የብለድ እናትና ልጅ አይደሉ። ይሄን አረጋግጫለሁ። እቺ መልእክት ለመናገር ነው። አመሰግናለሁ። አካውንቲንግ ፎሎ አድርጉ። ታንኪዩ። በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ። አሁን ከታረቅን በኋላ በጣም ተንኮለኛ ነው ጌታቸው። እንዴት አልክ? ኦኬ ያ ነገር ሀፕን አደረገ። እንትኖች መጡ፣ አስታረቁ፣ ይቅርታ አለኝ፣ ታረቅን። በቃ ክሎዝ አድርጌዋለሁ፣ ዘግቼዋለሁ። ከዛ በፊት ቤተሰብ ምናምን ነገር ብሎ ሜንሽን አድርጓል። ሜቢ ቪዲዮ ላይ ማይተው ከሆነ በአጋጣሚ ሳሚ የሚባል ሚቹዋል ፍሬንድ የኔና የአባቴ ሚቹዋል ፍሬንድ የኔና የአባቴና የጌታቸው ሚቹዋል ፍሬንድ አለ፣ ሳሚ ይባላል። በሰዓቱ አባቴ ምን ችግር ውስጥ እንደነበረ አላውቅም፣ ግን የኔና የሱ ግንኙነት ኤቭሪባዲ የሚያውቀው ግንኙነት ነው። እኔ ከአባቴ ጋር ስላላደኩኝ ከቤተሰብ ጋር ስላላደኩኝ የራሴ ሆኖ እንከተላቸው ፎሎ ማድረጋቸው ሩሎች አሉ። ገብቶሃል አይደል? አልፈልግም በቃ ላይ ከቶፍ አድርጌ ትቻለሁ፣ ማንም እንዳይመጣ ህይወቴ ላይ ቢኮዝ ብዙ ነገር ነው ያሳለፍኩት፣ ብዙ መከራ ነው የበላሁት፣ በጣም ብዙ ቻሌንጆች ነው ያየሁት። ሰው ማንም ህይወቴ ላይ እንዲመጣ አልፈልግም። በዛ አጋጣሚ ችግር ውስጥ ነበር። ሰው ሲያማክረው ሳሚን ጌታቸው ጋር ሪኮመንድ ያደርገዋል። ሂኖስ ሳሚ እኔና ጌታቸው ቢፍ እንዳለን ያውቃል። ከዛ ጌታቸው ደግሞ ኃይሉን ይቀጥረዋል። አትሊስት ማማከር አለበት። ማስኮ ነው እኔ ጋር ላስገባው ነበር ማለት አንተ ራስህ ታስበው። እኔና ጌታቸው እሱ ራሱ ያውቀዋል መሀከላችን ጥሩ ስሜት እንደሌለ። ተጣላን ባለለ ጥሩ ስሜት እና ባንተ መሀከል ኖ በእኔና በጌታቸው መሀል ጥሩ ስሜት እንደሌለ ያውቃል አባትህ ራሱ ጌታቸው። አባቴ ይወቃ አላውቅም። ጥሩ ስሜት እንደሌለ ጌታቸው ራሱ ያውቃል። ይሄ ነገር በኋላ ችግር ሊያመጣብኝ ይችላል ወይ ሊያስደብሩ ይችላል ወይ እንደ ሰው ማለት ነው።
ብሎ አትሊስት አልደወለልኝም፣ አልጠየቀኝም ይሄን ነገር ከማድረግ በፊት። ይሄ ኦፊሻሊ ከመጣላታችን በፊት ነው ይሄ ነገር። ከዛ ቀጠረው እሱ ጋር እና ብዙ ሰዎች ይደውሉልኛል። ከዛ ለምርቃቱ ጊዜ ምናምን የሰሚት ኦር ሳምቲንግ ሲመረቅ ማለት ነው እኔን ለማሳነስ የቶሚ አባት ነው እያለ እንዳለ ይዞራል። በጣም ተንኮለኛ ከመሆኑ የተነሳ ማለት ነው ያስተዋውቀዋል። ላይክ ጓደኞቼም ለሚያውቁኝ ሰዎች ምናምን ማለት አንተ ራስህ አሁን የቶሚ አባት ነው። መቼም ማንም ሰው ፊትነስ ፎሎ የሚያደርግ ሰው እኔና ጌታቸውን ፎሎ የሚያደርግ ሰው ያለንን ግንኙነት ምን ያህል ሸካራ እንደሆነ ያውቃሉ ሰዎች። ዋይ ለምን እዚህ መጣ ቶማስ እየደወሉ አንተን ለማሳነስ እኮ ነው ይሄን የሚያደርገው ጌታቸው ይሉሃል። ያ ኦፍ ኮርስ ምንም ጥያቄ የለውም እኮ ገብቶሃል አይደል? ላይ ለምሳሌ አሁን ስንት ኢንስቲትዩሽን ባለሙያ ባለበት ሀገር ላይ የቶሚን አባት አስገብተህ ቤትህ ስንት የምታስተዋውቀው ሰው እያለ ላይክ የቶሚ አባት ነው ተዋውቁት እያልክ እጁን ይዘህ መዞር ማለት ምን ማለት ነው? ወደተት ምን ላይክ አንተ እንደው ሴንስ እንዳለው ሰው ምንድነው የምትረዳው ከዚህ? ገባ? እነዛ ሰዎች እየደወሉ እኔን ዋይ ለምን እንደዚህ ታደርጋለህ? ለምን አትወስዶ ምናምን እኔ የራሴ የሆነ ፕሮብለም አለብኝ። ከድሮ ህይወቴ ከትራማ እያገገምኩ ነው ያለሁት፣ ለመቆም እየሞከርኩ ነው ያለሁት። ስለዚህ ሁሉን ከቶፍ አድርጌ ትቻለሁ። በቃ እኔ ራሴን ለመቀየርና ለማሳደግ እየሞከርኩ ነው። ያሳለፍኩትን ነገር ነግሬሃለሁ። ይሄን አደረገ። በጣም አዘንኩበት። ከዛ የጸባችን መጨረሻ ላይ ቡም ያደረገውን ነገር ልንገር። and then you believe ያ ነገር was like personal attack ነው ብለን ያመንከው? ሰላም የተከበራችሁ ኢትዮጵያና ኤርትራያኖች እንደምን አላችሁ? እዚህ ጋር ያስገባውላችሁ እህት በጣም የሚያሳዝን ትልቅ የወንጀል ታሪክ ያለበት ስቶሪ ታይሟን አውርታናለች። ምን ለማለት ፈልጌ ነው? ከተጎዳሽም በኋላ ቢሆን እኛን ለማስተማር የመጣሽበትን መንገድ ሳላደንቅ መቅረት አልፈልግም እና እናቴ ድንግል ማርያም እንኳን ከዚህ አደጋ በሰላም አተረፈች። ሁለተኛ ግን ፍጹም በሆነ ፍቅር ፍጹም በሆነ ትህትና እምጠይቅሽ ነገር ቢኖር እዚህ ጋር ይሄ ሁሉ በደል፣ ምክንያቱም ታሪክሽን ስታወሪ አብሬሽ አምጥቻለሁ። ይሄ ሁሉ በደል የፈጸመብሽ ሰው እንደዚህ ሁሉ ነገር ያደረግሽ ቤተሰቦችሽ ድግስ ደግሰው ሽማግሌ ይላካል ተብሎ በተባለበት ቀን አንቺ ራስሽን ከሁለተኛ ፎቅ እዚህ ጋር አስገባላችኋለሁ። እሱንም ከሁለተኛ ፎቅ እንድትወድቂ ያደረገሽን ሰው እንደዛውም 2 ፓስፖርት ያለው የአሜሪካን ሀገር መንጃ ፈቃድ ያለው የተለያዩ የወንጀል ወረቀቶች ያሉት የባለስልጣን ልጅ ነኝ ብሎ ራሱን ያታለለሽ በጣም የሀብታም ልጅ በትልቅ ጥበቃ የሚንቀሳቀስ ሰው እንደሆነ የነገረሽ ሰው ዛሬ ስንት እህቶችን እየበደለ እንደሆነ ወይም ደግሞ ሊበድል እንደሚችል እውነታው ላይ ጠፍቶሽ ነው ወይ ይሄን ሰው አሳልፈሽ ለህግ ያልሰጠሽ? የመጀመሪያ ጥያቄ። ሁለተኛ ልጁ ሲጠይቅሽ ጋዜጠኛው ሲጠይቅሽ አይ ቲንክ ጋዜጠኛ መሰለኝ እንጃ ጋዜጠኛው ሲጠይቅሽ ይቅርታ አድርጌለታለሁ ነው ያልሽ። ይቅርታ መልካም ነገር ነው፣ ይቅርታ ጥሩ ነው። ነገር ግን መጠየቅ ያለበት ሰው ደግሞ በህግ መጠየቅ መቻል አለበት። የሰራው ነገር ቀላል አይደለም፣ ወንጀል ነው። ሪል በትክክለኛ ደርሰሽበታል። እንደዛ ሁሉ ቢሸውድሽ በእንደዛ አይነት መንገድ ቢያታልልሽም ፋይናሊ ግን አንቺ እውነታውን በራስሽ በእህትሽ እገዛ መጨረሻ ላይ ሂደሽ ደርሰሽበታል። ታሪክ አንቺ እንኳን ከፈራሽ ስሙ መናገር በሚዲያ ላይ እንኳን ካልፈለግሽ ይሄን ወንጀለኛ የሆነ ሰው አሳልፈሽ ለህግ እንዲሰጭልን እንፈልጋለን። የኢትዮጵያ ፌዴራል ፖሊሶችን ከዚህ ኢንተርቪ የልጅቱን ኢንተርቪ ሰምታችሁ ከዚህ የዚህ ወንጀል ዋና ወይም ደግሞ እዚች እህታችን ላይ እንደዚህ አይነት የተሳሳተና በሐሰት ወደድኩሽ አፈቀርኩሽ ብሎም እስከ ጋብቻ ድረስ ሽማግሌ እስከ መላክ ድረስ በስህተት በውሸት በፎርጅድ የተቀነባበረ የፍቅር ታሪክ የአካል የሆነውን ሰውዬ በህግ ተጠያቂ እንድታረጉልን እንፈልጋለን። ስፔሻሊ እኔ በግሌ እፈልጋለሁ እንድጠይቁልኝ እፈልጋለሁ። ምናልባትም ባለማወቅ ወጣትነት አታሉት እንደዚህ አይነት ወንጀልን ፈጽሞ ከሆነ ልጁ ራሱ የስነ ልቦና ባለሙያ ሊያዩ ያስፈልጋል እና አንተም ራስክ ይሄ ቪዲዮ ደርሶክ እየሰማክ ከሆነ በጣም ብዙ ወንድሞቻችን እዚህ ጋር ያለችው ልጅ እንደምትናገረው የአዳማ ወንዶች ስፔሻሊ እኛንን እያሉ እንዲጠራጠሩ
ወይም ሴቶች አከሌ ነው እያሉ እንዲጠራጠሩ ማድረግ ማትፈልግ ከሆነ እኔ በጣም ይቅርታ ብለህ አንተም ልክ እንደሷ ዩቲዩብ ቻናል ላይ ወጥተህ ተናገር። ለአንተም ደግሞ የስራ እድል ሊፈጠርልህ ይችላል። እና እህቴ የሄድሽበት መንገድ ተስፋ ሳትቆርጪ እንደዚህ አይነት አደጋ ውስጥ ተርፈሽ አሁንም ሞራልሽ ጥሩ ሆኖ ለእናቴ እንድደርስላት እርዱኝ፣ እናቴ በእኔ ጉዳይ ተሰቃይታለች ብለሽ ስትመጪ እኛ እህቶችሽ እንዲረዱሽ የጠየቅሻቸው እህቶችሽ እኛ የልጁን ማንነት ማወቅ እንፈልጋለን። የልጁ ማንነት ማወቅ እንፈልጋለን ስልሽ ልጁ በህግ አንቺ ይቅርታ ብታደርጊለትም ልጁ በህግ ግን እንዲጠየቅ እንፈልጋለን። እና ይሄን ለማስተላለፍ ነው። በጣም ብዙዎቻችሁ ዩቲዩብ ቻናሎች እንደዚህ ኢንተርቪው ስትሰሩ በህግ ተጠያቂ የሆነበት መንገድም ወይም ደግሞ ሊያስደርገው እንደሚገባ ሰው እንደዚህ አይነት ጥያቄ ይኖረዋል ብላችሁ አስባችሁ እችን ነገርን ብታካትቱበት ጥሩ ነው። ታዲያ ምኑ ላይ ነው እኛ የምንማረው? ገደላት፣ ቆረጣት፣ ፈለጣት፣ ሞተች፣ ተነሳች፣ ፋይናሊ ህግ አጣርቶ የሆነ እንትን ላይ ደረሰ። አንቺ ግን በህይወት አለሽ፣ ተርፈሻል። ቢያንስ አይደለም እንደዚህ የበደለሽ እንደዚህ ይሄ አንዳንዴ ይውላችሁ በይቅርታ የሚታለፍ ነገር አለ፣ በይቅርታ የማይታለፍ ነገር አለ። ይሄ አንቺ ስለበደለሽ ይቅርታ አድርገሽለታል። ግን ነገ ደግሞ እህቶችሽ የማይሞቱበት መንገድ የት ላይ ነው የሚታይሽ ነገር? ሌሎች ሴቶች የማይሸወዱበት መንገድ የት ላይ ነው? ያስተማርሽን ታሪክ እኮ ከተረት ተረት የዘለለ ወይም ደግሞ ቆንጆ የፊልም ስክሪፕት ጽፎ በቃ ዲያሎግ እንዲናበቡ አድርጎ የሚሰራ ነገር ነው የነገርሽን። ስለዚህ እንድንማርበት ከፈለግሽ እስከ መጨረሻው ታሪኩን በህግ የሚጠየቅበትን መንገድ እንድታደርግ እንፈልጋለን። እና አሁንም በርቺ፣ ጎብዥ። አሁንም ቢሆን እኔ በግሌ ከአንቺ ጎን ነኝ፣ ግን እንደዚህ ነገሮችን እንድታደርግ ይፈልጋለሁ። አመሰግናለሁ። እንግዲህ ውድ የአቢሲኒያ ዴይሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ የተለያዩ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሀሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን።